አድዋ ላይ ይደረግ፣ ገለምሶ ላይ ይደረግ፣ ደብረ ብርሃን ላይ ይደረግ፣ ገጠር ላይ ይደረግ፣ ከተማ ላይ ይደረግ እያንዳንዱ የምትተኮሰው ጥይት ከእያንዳንዱ ደሃ ገበሬ የተወሰደ ግብር የተገዛባት ነች። አሁን እስቲ ተመልከት፣ ትራጀዲ እኮ ነው እኛ ሀገር የሆነው። ሰሜን እዝ ተመታ ተባለ፣ የሞተው የኛ ወታደር ነው። ታንክ አገኘን አሉ። ከዛ ደግሞ ድሮን አመጣንና እነኛን ታንኮች በሙሉ አነደድናቸው። እንደገና ገዝተን አመጣን። እያንዳንዱ የነደደው ታንክ ገንዘብ ነው የተገዛው። we can't afford። እኛ እኮ መናጢ ደሃ ሀገር እኮ ነን። ፒውርሊ ኢኮኖሚካሊ ስታየው በየቦታው ወለጋ መቼም ሄደህ ታውቃለህ። አንዴ ነው የሄድኩት። ይሄን ጦርነት ለማስቆም ስንከራተት ጊዜ ይቻላል ከበቀለ ጋር ስንከራተት ስንሄድ ይሄ ሀገሬኛ ነው እንዴ ያልኩት። ማንጎ በስሎ ይወድቃል። ወድቆ ሽታው አያስኬድህም። ወለጋ ረሃብ አለ ብለህ ዛሬ የሚያምሰው አለ? ጎጃምና ጎንደር በሚቀጥለው ዓመት ኦልሬዲ አሁን ጀምሮ በሚቀጥለው ዓመት ይራባል። ምዕራብ ሸዋ ከፍተኛ የሆነ የህፃን ሞት ያለበት ነው። ይሄንን ለምንም አትሪቢዩት ልታደርገው አትችልም። ለጦርነቱ ነው። ስለዚህ የኛ ሀገር ዜጎች የኛ ሀገር ወንድሞችና እህቶች ማሰብ ያለብን በየትኛውም የሀገራችን አቅጣጫ የሚደረግ ጦርነት ሁላችንንም የሚያከስረን፣ አሸናፊ ተሸናፊ ድል አድራጊ እንደማይኖረው ድሮ በቲዮሪ ልናወራ እንችላለን። የዛሬ 5 ዓመት ዛሬ በተጨባጭ አይተነዋል።